ሰላም እንዴት ናችሁ? በተደጋጋሚ የሶፍትዌር ክላስ ስራልን እያላችሁኝ ነበረ። በተደጋጋሚም የሰራኋቸው ቪዲዮዎች አሉ። በአሁኑ ቪዲዮ ግን ሙሉ ግልጽ ይሆንላችኋል ብዬ አስባለሁ። ከዚህ በፊት በአይቴል በቴክኖ የሰራሁት አለ፣ እንዲሁም በሳምሰንግም የሰራሁት አለ። ዛሬ ይዤላችሁ የመጣው ደግሞ የታብሌት ሳምሰንግ ታብሌት ስልክ ነው ማለት ነው። እንዴት ሶፍትዌር እንደምንጭነው እናያለን። ስለዚህ ዩኤስቢ ድራይቨር የሌላችሁ መጀመሪያ ከኢንተርኔት ሳምሰንግ ዩኤስቢ ድራይቨር ብላችሁ ከጉግል ጋር ታወርዳላችሁ ማለት ነው። ድራይቨር የሚጠቅመን እንግዲህ ለምንድን ነው? ኮምፒውተሩን ከስልካችን ያስተዋውቅልናል ማለት ነው። የትኛውም የግዢ ሊሆን ይችላል፣ የነፃም ሊሆን ይችላል። የትኛውም የሶፍትዌር ቱል ቢኖራችሁ ድራይቨር ከሌላችሁ ምንም ትርጉም የለውም ማለት ነው። የግድ ድራይቨር ሊኖራችሁ ይገባል። ለሳምሰንግ ሳምሰንግ ድራይቨር፣ ለኤምቲኬ ኤምቲኬ ዩኤስቢ ድራይቨር፣ ለኤስፒዲ ኤስፒዲ ዩኤስቢ ድራይቨር ያስፈልጋችኋል ማለት ነው። ስለዚህ ቅድሚያ የማደርገው ነገር ምንድን ነው? የሳምሰንግን ዩኤስቢ ድራይቨር ኢንስታል አደርጋለሁ ማለት ነው። እንደምታዩት አሁን ኢንስታል አድርጌ ጨርሻለሁ። በቀጣይ የሚጠበቅብኝ ያወረድኩት የሳምሰንግ ጋላክሲ ታብ ኢ ፋይል እና እሱን የምጭንበት ሳም ፍላሽ ነው የምጠቀመው። ከዚህ በፊት በኦዲን ጭኜ አሳይቻችኋለሁ። ዛሬ ደግሞ በሳም ፍላሽ እንዴት ሶፍትዌር እንደምትጭኑ አሳያችኋለሁ ማለት ነው። ስለዚህ መጀመሪያ ጋር ማድረግ ያለብኝ ነገር ፋይሉን ኤክስትራክት ማድረግ አለብኝ። ምክንያቱም ዚፕ እንደሆነ ሶፍትዌሩን መጫን ስለማልችል ማለት ነው። ዚፕ የሆነውን ፋይል ኤክስትራክት ታደርጉታላችሁ። ይህንንም በተመሳሳይ እንግዲህ ሳምፊው ዶት ኮም ላይ ገብታችሁ ማለትም ፋይሉን ማውረድ ትችላላችሁ፣ ፍላሽ ፋይሉን ማለት ነው። ከዛ ውጭ ደግሞ የስልኩን ሞዴል ስጽፉለት ቀጥታ ጉግል ጋር ያመጣላችኋል ማለት ነው። በጣም ቀላል ነው። ስለዚህ አንድ ቴክኒሽያን ሶፍትዌር ቴክኒሽያን ሶፍትዌር ለመጫን የግድ ምን ያስፈልገዋል? ሶፍትዌር ፋይል ያስፈልገዋል፣ ፍላሽ ፋይል ያስፈልገዋል፣ ሞባይል ድራይቨር ያስፈልገዋል፣ ሶፍትዌር ፍላሽ ቱል ያስፈልገዋል ማለት ነው። ስለዚህ አሁን እዚህ ጋር ባለአራት ኤፒ ቢኤል ሲፒ እና ሲኤስሲ የሚል ባለአራት ፋይል ያለው ፋይል ያወረድኩኝ ማለት ነው። ስታወርዱትና ኤክስትራክት ስታደርጉት ይሄንን ነው የምታገኙት። ለመጫን ደግሞ እንግዲህ የመረጥኩት ሳም ፍላሽ ነው። ስለዚህ ሳም ፍላሽ በጣም ቆንጆ ነው። ኤፍአርፒን ፓስ ታደርጉበታላችሁ። ትልልቅ አንድሮይድ ያላቸውን ዳውንሎድ ሞድ ካስገባችሁ በኋላ ኤፍአርፒ ፓስ ታደርጉበታላችሁ። ከዚህ በፊት ቪዲዮ ጋር ለማንኛውም ሳምሰንግ ስልክ ኤፍአርፒ ፓስ የምታደርጉባቸው 5 ሶፍትዌሮች ብዬ ለቅቅ ያለውኝ። ስለዚህ የግድ ኢንተርኔት ይፈልጋል መጀመሪያ ጋር ሲከፍት አፕዴት መሆን ስላለበት ማለት ነው። ስለዚህ ኢንተርኔቱን አበራለትና ቀጥታ ኦንላይን አፕዴት እንዲያደርግ አደርገዋለሁ። ነፃ ቱል ነው። ለኤፍአርፒም ይጠቅማቸዋል፣ ሶፍትዌርም ለመጫን ይጠቅማቸዋል ማለት ነው። ስለዚህ እንደምታዩት ዋይፋይ ያገናኘውለት ለላፕቶፔ ቀጥታ ራሱ አፕዴት ያደርግና ራሱ ይከፍታል ማለት ነው። ለዚህ ቻናል አዲስ ከሆናችሁ የሃርድዌር እና የሶፍትዌር የሞባይል ጥገና፣ ቴሌቪዥን ጥገና፣ ፍሪጅ ጥገና እና ላውንደሪ ጥገና እና አጠቃላይ ኤሌክትሮኒክስ ጥገና ቪዲዮዎችን በተከታታይ እንለቃለን ማለት ነው። ቤታችሁ ሆናችሁ ከቢግነር እስከ አድቫንስድ ድረስ መማር ትችላላችሁ ማለት ነው። ስለዚህ ወደ ሳም ፍላሽ ስንመለስ ፌቸሩ ይሄን ይመስላል ማለት ነው። ኤፍአርፒ ፓስ ማድረግ ከፈለጋችሁ ደግሞ ከጎን ጋር ዩቲሊቲ ምትላለች፣ እሷን ዩቲሊቲ ምትለዋን ክሊክ አደርጋለሁ ማለት ነው። ስለዚህ የግድ ግን ኤፍአርፒ ፓስ ስታደርጉ የግድ ምን ይጠበቅባቸዋል? እንደምታዩት ዩቲሊቲ ጋር ተገቡና ስልኩን ዳውንሎድ ሞድ ጋር ማስገባት አለባችሁ ማለት ነው። ከዛ ቀጥታ በዋን ክሊክ ምንም ፕሮሰስ ሳታበዙ ዋን ክሊክ ሪሙቭ ያደርግላችኋል ማለት ነው። ኤፍአርፒ እንግዲህ ፋክተሪ ሪሲት ፕሮቴክሽን ነው ብለናል። ስለዚህ ያን ኢሜይል የጠየቀ ማንኛውንም ስልክ በዚህ ፓስ ታደርጉታላችሁ ማለት ነው። ማንኛውንም ስልክ ስል ታዲያ ማንኛውንም ሳምሰንግ ነው እንጂ ሌሎች ስልኮችን የሚሰሩ ክራኮች ደግሞ ሌሎች ቪዲዮዎች ሊሰርች ይላችኋለሁ ማለት ነው። ስለዚህ አሁን እንግዲህ ወደ ሶፍትዌር መጫናችን እንገባለን። ወደ ሶፍትዌር መጫናችን ስንገባ ቤል የሚለው ጋር ቤልን ትመርጡለታላችሁ። ኤፒ የሚለው ጋር ኤፒ የሚለውን ትመርጡለታላችሁ። በዛ መልኩ ነው የምትጭኑት ማለት ነው። ስለዚህ አሁን የማደርገው እንደዛ ነው። አስቀመጥኩበት ቦታ ጋር ሄዳለሁ። ጋላክሲ ታብ ኢ ብዬ እንትን ስላልኩትኝ ቤል ፋይል ነው። አሁን ቤልን መርጥለታለሁ። ቀጥታ ራሱ ያስገባልኛል ኦፕን ስለው ማለት ነው። ቤልን ክሊክ አድርግና ኦፕን እለዋለሁ ማለት ነው።
የሶፍትዌር ቱቶሪያል እንፈልጋለን፣ ሶፍትዌር ጥገና መማር እንፈልጋለን፣ አልገባንም የሚል ኮሜንት በዝቶብኛል። ስለዚህ በተደጋጋሚ እነዚህ ቪዲዮዎችን እየሰራሁ ያለም ለዛ ነው። አሁን በዚህ መልኩ ሲፒ ሲል ሲፒን፣ ኤፒ ሲል ኤፒን በዚህ መልኩ መጫን ትችላላችሁ ማለት ነው። ስለዚህ ሲኤስኤስን ሲኤስኤስ አስገባለሁ። ሙሉ አራቱንም ፋይል እዛ ጋር ባለው አስገባና ቀጥታ የማደርገው ምንድን ነው ስልኩን ዳውንሎድ ሞድ አስገባዋለሁ ማለት ነው። ዳውንሎድ ሞድ ወይ ደግሞ ኦዲን ሞድ ይባላል። ሳምሰንግን ኦዲን ሞድ ወይ ደግሞ ዳውንሎድ ሞድ ለማስገባት እንግዲህ ሁለት መንገድ አለ። አንደኛው መንገድ በእጃችን ፓወር በተኑንና ቮሊዩም ዳውኑን ወይ ደግሞ የድምፅ መቀነሻውን ፓወር በተኑንና የድምፅ መቀነሻውን እኩል በመጫን የምናደርገው ነው። ዳውንሎድ ሞድ ውስጥ እናስገባዋለን ማለት ነው። ሁለተኛው መንገድ ደግሞ በሶፍትዌር ነው። አሁን እዚህ ጋር እንደምታዩት የድምፅ መጨመሪያውንና ፓወር በተኑን እኩል ተጭኜ ዳውንሎድ ሞድ ለማስገባት እየሞከርኩ ነው። ነገር ግን ቀጥታ ይከፍትብኛል ማለት ነው። ዳውንሎድ ሞድ እየገባልኝ አይደለም። ምናልባት እንደዚህ አይነት ችግሮች የሚፈጠሩት እንግዲህ ወይ የድምፅ መጨመሪያና መቀነሻው አልሰራ ሲል ወይ ደግሞ አንዳንድ ስልኮች እንደዚህ አይነት ነገር ያጋጥማል ማለት ነው። ስለዚህ እንደዚህ በሚያጋጥምበት ጊዜ በቀላሉ ደግሞ በሶፍትዌር ቀጥታ ዳውንሎድ ሞድ የሚያስገባላችሁ ሶፍትዌር አለ። እሱን ሶፍትዌር ተጠቅሜ ዳውንሎድ ሞድ አስገባዋለሁ ማለት ነው። የግድ ሶፍትዌር ለመጫን ዳውንሎድ ሞድ ውስጥ መሆን ስላለበት ማለት ነው። ስለዚህ እንደምታዩት አሁን በእጄ ዳውንሎድ ሞድ ውስጥ ለማስገባት የምሞክረው ሙከራ እየተሳካልኝ አይደለም ማለት ነው። ስለዚህ የግድ ምን እጠቀማለሁ? ሶፍትዌር እጠቀማለሁ ማለት ነው። የግድ ዳውንሎድ ሞድ የሚያስገባኝ ሶፍትዌር እጠቀማለሁ ማለት ነው። እሱ ሶፍትዌር እንግዲህ ምን ይባላል? ነፃ ቱል ነው። ኤፍአርፒ ሃይጃክ ይባላል። ኤፍአርፒም ሪሙቭ ያደርግልናል። ግን በዋናነት ኤፍአርፒ ሪሙቭ የሚያደርገው ዝቅተኛ አንድሮይድ ያላቸውን ስለሆነ ለዳውንሎድ ሞድ ግን በጣም ፈጣን ነው ማለት ነው። አሁን ኦፍ ነው አላነበበው። ኦን አረጋዋለሁ። ኦን አረጋችሁ። ኦን ከሆነ ምን ሞድ ሆነ ማለት ነው? ስካን ትሉታላችሁ ከላይ የግድ ድራይቨሩ ስለተጫነ የስልኩ ሲፒዩ ታይፕ ያነብልኛል ማለት ነው። የስልኩ ሲፒዩ ታይፕ የሳምሰንጎች ሳምሰንግ ስለሆነ ቀጥታ እዛ ጋር ስካን ስለው ሳምሰንግ የሚለውን ያነብልኛል። ከዛ ቀጥታ ዳውንሎድ ሞድ የሚለውን ነው የምነካው ማለት ነው። እዚህ ጋር እንደምታዩት እንግዲህ ስልኩን ከፍቼዋለሁ። ነገር ግን ስካን ስለው የስልኩን ሲፒዩ ታይፕ ያመጣልኛል ማለት ነው። እዚህ ጋር ግን ስካን ስትሉት የስልኩን ሲፒዩ ታይፕ አላመጣላችሁም ማለት ምንድነው? ሳምሰንግ ዩኤስቢ ድራይቨር አልጫናችሁም ማለት ነው። ዩኤስቢ ድራይቨሩ በትክክል አልተጫነም ማለት ነው። ስለዚህ አሁን እንግዲህ እንደምታዩት ቀጥታ ማድረገው ምንድነው? ዳውንሎድ ሞድ የሚለውን እነካለው ማለት ነው። ዳውንሎድ ሞድ የሚለውን እነካለው ቀጥታ ስልኩ በራሱ ዳውንሎድ ሞድ ይገባልኛል ማለት ነው። እንደምታዩት አሁን ዳውንሎድ ሞድ የሚለውን ነካው። ከታች ጋር ሴቲንግ ዳውንሎድ ሞድ ኦን ነው አይደል? ዳውንሎድ ሞድ እያለኝ ነው። ራሱ አጥፍቶ ራሱ ዳውንሎድ ሞድ ያደርግልኛል። ከዛ እዚህ ኤፍአርፒ ላይ እንመለስ። በዚህ መልኩ ዳውንሎድ ሞድ በዚህኛው ክራክ ተጠቅሜ ዳውንሎድ ሞድ አስገባውና ቀጥታ ወደ ሶፍትዌር መጫኔ እገባለሁ። እንደምታዩት ዳውንሎድ ሞድ ገባ ማለት ነው። ቀጥታ ወደ ሳምፍላሽ ስልኩ ቀጥታ ዳውንሎድ ሞድ ገባልኝ። ሳምፍላሽ ማልፈው ማለት ነው። እሺ ስለዚህ አሁን ቀጥታ በዚህ ቻናል አዲስ ዳውንሎድ ሞድ ከገባ የኔክስ ለናይት ነው የሚሄደው ወደ ሳምፍላሽ እንዲደርሳችሁ ማድረግ ትችላላችሁ። ስለዚህ አሁን እንደምታዩት ወደ ሳምፍላሽ መለስና ስልኬ ዳውንሎድ ሞድ ገብቶልኛል። ቀጥታ ማድረገው ምንድነው? ስታርት ነው የምለው ማለት ነው። ስታርት ነው የምለው። ስታርት ስለው እንግዲህ ጎን ጋር ሶፍትዌሩ ጋር ኦኬ እያለኝ ነው። ስልኩ ጋም ዳውንሎድ ሲያደርግ ማለትም ሶፍትዌሩን ሲጭን ያሳየኛል ማለት ነው። ሶፍትዌሩን ሲጭን ያሳየኛል። አሁን እንግዲህ ይሄ ሁሉ ፕሮሰስ ምንድነው? የሶፍትዌር ስራ በተደጋጋሚ ጥገና ቤት ስንከፍት በተደጋጋሚ የሶፍትዌር ስራ ይመጣብናል ማለት ነው። አንድን ስልክ መቼ ነው ሶፍትዌር የምንጭነው የሚለው ጥያቄ ይመጣል ማለት ነው። አንደኛው ስሙን ጽፎ ከቀረ፣ ሁለተኛው ደግሞ አፕሊኬሽኖች እንደፈለጉ አልሰራ ካሉ፣ ኖት ሪስፖንድ። አሁን የዚህ ታብሌት ስልክ ችግሩ አፕሊኬሽኖች በትክክል አልሰራ ብለው ነበር ማለት ነው። ስትነኳቸው ኖት ሪስፖንድ ይላሉ፣ አይከፍቱም ምናምን ማለት ነው። እና እነዛን መጀመሪያ እርምጃችሁ ምንድነው? ሃርድ ሪሲት ማድረግ ነው። ሃርድ ሪሲት አድርጋችሁት ካልተስተካከለ ግን ልክ አሁን ባያችሁት መንገድ ፍላሽ ታደርጉታላችሁ ማለት ነው። ስለዚህ
ሎጎ ስታክ ሲያደርግና ልክ እንደዚህ አይነት የአፕሊኬሽን ኤረር ሲፈጠር በተጨማሪ ደግሞ አንዳንድ ስልኮች በራሳቸው ጊዜ ሶፍትዌር ፌል ያደርጋሉ ማለት ነው። ሶፍትዌራቸው ፌል ባደረገ ጊዜ የግድ ፍላሽ ማድረግ አለባችሁ ማለት ነው። ስለዚህ ሶፍትዌር ስራ ላይ በዋናነት የሚመጡላችሁ ነገሮች ምንድነው? ኤፍአርፒ አለ፣ ኬጂ ሎክ አለ፣ ኤምዲኤም ሎክ አለ፣ እንዲሁም ደግሞ ፍላሽ የምናደርገው ስልክ ይመጣብናል ማለት ነው። ስለዚህ ኤፍአርፒ ቪዲዮ ሰርች ይላችኋለሁ፣ ፍላሽም ሰርች ይላችኋለሁ። ኬጂ ሎክ እና ኤምዲኤም ሎክ የሚባሉትን ደግሞ እንዴት በአይሚ ሶፍትዌር እንጭናለን ማለትም ኤፍአርፒ ፓስ እናደርጋለን፣ እንዴት ኬጂ ሎክ ፓስ እናደርጋለን የሚሉትን ደግሞ በቀጣይ ይዤላችሁ እመጣለሁ ማለት ነው። ሃርድዌር ክላስ ኦልሞስት 6 or 7 የደረስን ይመስለኛል። እሱን እንቀጥላለን ማለት ነው። አሁን እንደምታዩት እንግዲህ ጭኖ ጨርሷል። ቀጥታ ራሱ ሎድ እያደረገ ነው ማለት ነው። ከዚህ በኋላ እዚህ ጋር ረን ስላለኝ ኬብሉንም መንቀል እችላለሁ። ጨርሷል ጭኖ ማለት ነው። በራሱ ሪቡት ያደርጋል። ቀጥታ ይከፍትልናል ማለት ነው። ስለዚህ ሃርድዌር ክላስ መማር የምትፈልጉም እንደዚሁ ሚዲየም ቱ አድቫንስድ ለቴክኒሽያኖች የተለቀቀ ቪዲዮ አለ። ኢንዲቴል ለስማርትፎን ማለት ነው። ስማርትፎን ቴክኒሽያኖች የተለቀቀ አለ። እሱን መከታተል ትችላላችሁ ማለት ነው። እንድሰራላችሁ የምትፈልጉትን ቪዲዮ ኮሜንት ላይ ያሳውቁኝ። ላይክ ማድረግ አትርሱ። ምክንያቱም ላይክ ባረጋችሁ ቁጥር ይሄ ቪዲዮ ለብዙ ሰው ይደርሳል፣ ቻናሉም ያድጋል ማለት ነው። አመሰግናለሁ።